ዘርፈው ጨርሰው ሀገሬ ሀብትሽን ዘርፈው ጨርሰው ሀገሬ ሀብትሽን ዘርፈው ጨርሰው ሀገሬ ሀብትሽን ሀገሬ ሀብትሽን ደሞ ብለው ተመኙ ቂጥሽን አንበሳ አሶቶይ ጌታዬ ማን ይጻፈው የሚስቴ ቤተሰቦች ጋር ሄደን ከጨነቀ እንወጣለን ምልክት ስጠኝ እሺ ኦኬ እሺ አሪፍ ነው አሪፍ እኔ በአሁን ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ እዚህ መስሪያ ቤት ጉዳይ ኖሯችሁ ወደዚህ መስሪያ ቤት ብታቀኑ ምን አይነት መስተንግዶ የምታገኙ ይመስላችኋል? ይሄ በአንድ የመንግስት መስሪያ ቤት ቢሮ ውስጥ ሰራተኞቹ ሙሉ ሴሬሞኒ አሟልተው በዚህ መልኩ ጫታቸውን ጎዝግዘው እየቃሙ የሚያሳየው ምስል በዛሬው ዕለት ማህበራዊ ሚዲያው ላይ መነጋገሪያውንና በርከት ያሉ አስተያየቶች እየሰጡበት ያለ ምስል ነው። እንደዚህ አይነቱ ድርጊት በተለይም ጫት እንደ ባህል የሚታይባቸው አካባቢዎች ላይ የመንግስት መስሪያ ቤት ውስጥም ይሁን በግል መስሪያ ቤት ውስጥ አንድ ባዶ ክፍል ተዘጋጅቶ እንደዚህ አይነቱ ድርጊት እንደሚደረግ የሚታወቅ ነው። ይሄን ለየት ያደረገው ደግሞ በህዝብ መገልገያ ቢሮ ውስጥ መሆኑም ጭምር ነው። እናንተስ በዚህ ምስል ዙሪያ የተሰማችሁን ሐሳብ አስተያየት በኮሜንት መስጫ ሴክሽኑ ላይ ማጋራት እንዳይረሳ። ፎሎ ያላደረጋችሁም ደግሞ ይሄንን ፔጅ ፎሎ በማድረግም ይቀላቀሉን። እየተሰባጡ ካልሆነ ዘመኑ አይነቃነቅም አይገፋም ቀኑ ለሰጪ እግዚአብሔር አለው ላይ ጨምሮ ተቀባይ ሁሉ ሰጪ ነው ዘንድሮ በእህቴ ሽምግልና እንደተላከ ነግሬሃለሁ። ነገርሽኝ። ሁለተኛ ጊዜ ወይኔ እንዴት ደስ እንደሚል ብታይ። ሽማግሌዎቹ እንዳለ በቤት ነው የመጡት። በዛ ላይ ለማሚና ለዳዲ እኔ ግራውን ማወቅ አልቻልኩም። በጣም ትልቅ ወርቅ ነው የመጣላችሁ። ኧረ እባክሽ ታደለ። ለከዝኔ ራሱ እንደዛው እና ያሰብክበት ምን ነው ማሰብበት እንዴ? ሌቭሉ ከፍ ብሏል። ምን ሌቭል ነው ያንቺ? ምንድነው የምትጠበቂው እንዴ? ያንቺ እናትና አባት ሰባት ዘር ስጦታ አይጠግቡምና እንዴ? ወርቅ እኮ ቀልድ አይደለም። በጣም ርቀት በጣም ጥልቅ ተቆፍሮ የሚገኝ ነገር ነው። ሲውልሽ እኔ አከብራለሁ። አዎ ለሁለቱም ለእናትሽም ለአባትሽም ጋቢ አለብሳለሁ። አለቀ። ሁለት ጋቢ በዛ ነው መፋታት እንፈልግ። ምን ማለት ነው? ጋቢማ በጣም ያንሳል። አነስ ካለ ኑሮ ደረጃ የሚጠበቀው ጋቢ ነው። እንግዲህ ያንሳል ካልሽ ያንሳል። ቢዚ ድሞደው መኪና። ኧረ እባክሽ እውነት ደስ አይልም? የምትወጂው መኪና ነው? በጣም በእውነት ሄሎ እንዴ ብዙ ተመሰጥሽ። በሰላም ነው ማለት ስለመኪናው እኮ ነው ያወራሁት። ስለመኪናው? አዎ ስለመኪናው። ለምን ውስጡ ሰው አለው? መኪናው ራሱ አልመጣም። ስለሱ ሳታወሪ ስለመኪናው ነው ያወራሁት። ምንድነው መኪና አይተሽ እየሻፈርሽ ስለመኪና ምናምን ትያለሽ እንዴ? ይኸውልሽ እኔ ቺት እንዳረግሽ እንደወሰለትሽ ነው የምቆጥረው። መኪና ምናምን ታሞግሻለሽ። ለፊት ነይ። ለምን አሞግሰሽ ትቀሪያለሽ? ለምን አሞግሰሽ ትቀሪያለሽ? ነይ ተመኝታ በምኞትም አትቀሪ። በምኞት አትቀሪ እና በምኞት አትቀሪ። ነይ ግቢ እባክሽ ግቢ። ሰላም ፈልገሽ ተመኝተሽ ማይቀር ምንድነው? ምን ተፈጠራችሁ? ማነሽ አንቺ? ያንቺን ጭንቀቴ ደስታዬ ነው ለኔ ይድልኝ ያዘን ይመች። አንተ ሀብታም ነህ አይደል? ይመች። በቃ ይኸውልሽ የዘመዶችሽን ፍላጎት እሱ ያሟላልሻል። ይመቻችሁ። ይመች። ይዛት ሂድ በቃ። እንዴ ታገኝቶ ቤቢ
ጦጣነች ይላሉ እኔ መች ጠርጥሬ ጦጣነች 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 ይላሉ እኔ መች ጠርጥሬ ሙዜም በላችብኝ ከነፍራፍሬው አይዲ አጥቶት ነው የሚል ይገርማል። ሙሽሪት ሙሽራው እንኳን ደስ አላችሁ የቃልቢ ያናምላክ ያስ Only ganja make the thing go skrrr and you work place fish out like pop 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 ganja make the thing go skrrr and you work place fish out like pop 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 only ganja ሀበሻና የተረገመ ኮመንቱ ፓርትቱ ቢስሚላህ ይኸውላችሁ እዚህ ቪዲዮ ላስረዳችሁ ነው። ወደ ኮመንቱ እንገባለን። እናት ናት ለልጇ አስልገዛች እቺ ታቆታላችሁ ለልጇ አስልገዛችላት ምናምን ከዛ በኋላ ደስ ብሏት በተመልካች ፊት ላጭው ምናምን ብሎ ያው የገዙላ ስልክ ላይ ግራ ገብቶኛል። ይሄን ነው ግን ኮመንት ላይ ምን ረገመው ሀበሻ ምን አለ? አሁን የደስደስ ሬዲዮ ትክፈትልን አላለም? አኡዙ እኔ አልስቅም። ይሄ ነግበኔ ነው። ምን አባህን ሳገባ ባንተ ሰው አሁን ደግሞ ቤተሰብና ቤተሰብ ለማጣላት ነው። ባንተ ቤት ለስለስ አድርገህ የገዙልኝ ስልክ ከሬዲዮ ውጪ አይሰራም ለማለት እኮ ነው። ይኸው እዚች ጋርም ደግሞ አንዷ ምታለ በዚህ ጽድት ያለ ቪዲዮ እንጠብቃለን። ኧረ አበሻ ተው አያገባህም። ኧረ ተው አታሳምስተው። እኔ ወላሂ በጣምም አሳቀኝም። ይሄ አሁን እሺ ሰው ስጦታ አይስጥ በእናንተ አጠገብ ምድረ ሰይጥ ኤክስሽን የዋሸሹ ከባድ ውሸት ምንድነው? አንተ የተሰማኝ ስሜት ለማንም ተሰምቶኝ አያውቅም ብያለሁ። ካንተ ውጪ ሌላው እንዳፍቅር ያላቅም ተተለይቼ መኖር አልችልም። ካንተ ውጪ ሌላው እንዳላወራው
place fi shot like pop 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 pop. Ganja make the thing go skrrr. And the whole place fi shot like pop 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 pop. Only ganja. ስምን ተናገር አንተኛ ማነው ስምን? ሙሉ ቀን ደስ የሚል ስም ሞላ ያለ ስም። የአባት ስም ማን ነው? ጨመረ። ሙሉ ቀን ጨመረ። እግዚኦ ረዘመ እንዴ? አጠር ይበል ወይ? ምን ማለት ነው? ሙሌ ጨመረ ማለት ሙሌቷ ጨመረ ማለት ይቻላል። እኔ መመዝገብ እፈልጋለሁ። ቆይ የጨመረ ልጅ ጠብቀኝ። ሙሉ ቀን ጨመረ። ማንሽ አንቺ? ማርዬ እንደዚህ ደስ ስፍፍ ያለ ስም እንደው ማርዬ። የአባትሽ ስም ማን ነው? አስፋው። ማርዬ አስፋው። ሙሉ ቀን ጨመረ። አቤት። ማርዬ አስፋው። ስሜ ነው። በዚህ ስም ተጠራሽ? አቤት። እንትን በሉ እሌታ ሙቶ ውርሴ አንጡራ እኮ ነው የገመዳው ወንስ አንጡራ ገመዳው ወጥ ቶሎ ልቀቅ